እስልምና ሁሉም የሰው ልጆች የመጡት ከአንድ አባት አደም እና ከአንድ እናት ሐዋ መሆኑን ያስተምራል። ይህ ማለት ማንም ሰው ከሌላው በተፈጥሮ አይበልጥም። ቁርአን እንዲህ ይላል፣ እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ፣ ትተዋወቁም ዘንድ ጎሳዎችንና ነገዶችን አደረግንላችሁ። አልሁጅራት 13። በሰው ልጆች ዘንድ ብልጫ የሚለካው በዘር፣ በቆዳ ቀለም፣ በሀብት ወይንም በስልጣን ሳይሆን በአንድ መስፈርት ብቻ ነው። እሱም ተቅዋ ፈጣሪን መፍራትና መልካም ሥራ ነው። አንድ ድሃ ግን ፈርሃ አምላክ የሆነ ሰው አላህን ከማይፈራ ባለሀብት በላይ ትልቅ ደረጃ አለው። እስልምና የሰዎች የቋንቋና የቆዳ ቀለም ልዩነት እንደ መድሎ ሳይሆን እንደ ፈጣሪ ተአምርና ውበት ነው የሚመለከተው። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ እንዲህ ብለዋል፣ አረብ ካልሆነ ሰው በላይ ለአረብ ብልጫ የለውም፣ ለነጭም ከጥቁር በላይ ወይንም ለጥቁር ከነጭ በላይ ብልጫ የለውም፣ በተቅዋ ቢሆን እንጂ። ይህ የእኩልነት መርህ በተግባር የሚታይባቸው ዋና ዋና አጋጣሚዎች አሉ። በሰላት ወቅት ንጉሱም ተራ ሰራተኛም ሀብታሙም ሆነ ድሃው ትከሻ ለትከሻ ተጋግተው በአንድ መስመር ይቆማሉ። ማንም ሰው በሀብቱ ምክንያት ፊት ለፊት ልቁም ማለት አይችልም። በሚሊዮን የሚቆጠሩ ሰዎች ከዓለም ዙሪያ መጥተው ሁሉንም ልዩነት የሚያጠፋ ኢህራም የሚባል ተመሳሳይ ነጭ ልብስ ይለብሳሉ። ይህም በፈጣሪ ፊት ሁሉም ሰው እኩል መሆኑን በተግባር ያሳያል። እኩልነት ማለት በሕግ ፊት እኩል መሆን ማለት ነው። እስልምና ለማንም ሳያደላ ፍትህ እንዲሰፍን ያዛል። ድሃ ስለሆነ መበደል የለበትም። ባለስልጣን ስለሆነም ከሕግ በላይ መሆን አይችልም።